በዓለማችን በቆዳ ስፋቷ በጣም ትንሽ የሆነች ሀገር ብትሆንም ነገር ግን የቢሊዮኖችን እምነትና የዘመናትን ታሪክ የተሸከመች ታላቅ ማዕከል ናት። ከሚያማምሩት ሕንፃዎቿ፣ በቀለማት ካሸበረቁት የስዊስ ዘበኞቿና ከቅዱሳን ስዕላቶቿ በስተጀርባ ለዓይን የማይታይ ከፍተኛ ጥበቃ የሚደረግለትና ዓለምን ሊያናጉ የሚችሉ ምስጢራትን የያዘ አንድ ድብቅ ቦታ በውስጧ ይዛለች። በሮም ከተማ እምብርት ውስጥ እንደ ሀብታም ግቢ ራሷን በግንብ አጥራጥራ የምትገኘው የዓለማችን ትንሿ ሉዓላዊት ሀገር የጽንፈ ዓለሙ ትልቁ የመንፈሳዊ ሥልጣን ማዕከል፣ የታሪክ ማዕደርና የቢሊዮኖችን ዓይን የሚያርፍባት አስገራሚ ስፍራ ናት። ይህች ቦታ ከታላቋ ጣሊያን በተለየ የራሷ ሕግ፣ የራሷ ባንዲራና የራሷ ምስጢር አላት። ቫቲካን ሲቲ። አንድ ሰው በእግሩ በጥቂት ደቂቃዎች ውስጥ አቋርጦ ሊጨርሳት የሚችላት ይህች ምድር እንዴት የዓለማችን ተጽዕኖ ፈጣሪ ነፃ ሀገር ልትሆን ቻለች? ከግዙፎቹ ግንቦቿስ በስተጀርባ ምን አይነት ሕያው ምስጢራት ተደብቀዋል? ዛሬ በታሪክ ማዕበል ውስጥ አልፈን የቫቲካንን አስደናቂ አጀማመር፣ የባንዲራዋን ምስጢርና ማንም እንዲያያቸው የማይፈቀዱትን ስውር ማህደሮች በጥልቀት እንፈትሻለን። ከምድር በታች ባሉ ጥልቅ ክፍሎች ውስጥ በሚገኘው በዚህ በቫቲካን ምስጢራዊ መዝገብ ቤት ውስጥ ከ85 ኪሎ ሜትር በላይ የሚረዝሙ የመደርደሪያ መስመሮች ሲኖሩ፣ በእነዚህ መደርደሪያዎች ላይ የሰው ልጅን ታሪክ፣ የሃይማኖት ምስጢራትና ምናልባትም የዓለምን ዕጣ ፈንታ ሊቀይሩ የሚችሉ ምስጢራዊ ሰነዶች ተቀምጠዋል። ዛሬ በዚህ ቪዲዮ በይፋ የቫቲካን ሐዋርያዊ መዝገብ ቤት ተብሎ ወደሚጠራውና ማንም ተራ ሰው በቀላሉ ሊረግጠው ወደማይችለው የዚህ ስውር ዓለም ምስጢራዊ በሮች ዘልቀን እንገባለን። እውነት እዚያ ውስጥ ምን ተደብቋል? ለምንስ ነው ዓለም እንዳታየው የተከለከለው? እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ምክንያቱም የመጨረሻዎቹ ምስጢራዊ ማረፊያ ቦታዎች በእርግጥም ያስገርሟችኋል። ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ አብራችሁን ዘልቃችሁ ግቡ። ቫቲካን የዓለማችን ትንሿ ሉዓላዊ ሀገር ናት። የቆዳ ስፋቷ 0.49 ካሬ ኪሎ ሜትር ብቻ ነው። ይህ ማለት ከአሜሪካው ሴንትራል ፓርክ በ8 እጥፍ ታንሳለች ማለት ነው። ሕዝቧም ቢሆን ከ1000 አይበልጥም። አብዛኛዎቹም ካህናት፣ መነኮሳትና የአገሪቱ ጠባቂ የሆኑት የስዊስ ጋርዶች ናቸው። ነገር ግን ይህች ታናሽ ምድር ሀገር ለመሆን የበቃችበት ታሪክ ደምና ጥበብ የተሞላበት ነው። የጣሊያኗ ሮም ከተማ ከጥንቱ ክርስትና ጋር የሚያቆራኛት ሰፊ ታሪክ አላት። የመጀመሪያው የቤተ ክርስቲያን ጳጳስ ተደርጎ የሚቆጠረው ሐዋርያው ቅዱስ ጴጥሮስ ክርስትናን እየሰበከ ኑሮ ሕይወቱም ያለፈው በዚህቹ የሮም ከተማ ነበር። በ313 ዓመተ ምህረት ንጉሥ ቆስጠንጢኖስ በወቅቱ በክርስቲያኖች ላይ ይደርስ የነበረውን ግድያና ማሳደድ እንዲቆም አዋጅ ካወጀ በኋላ ቤተ ክርስቲያኗ በመንፈሳዊውም ሆነ ፖለቲካዊው ተጽዕኖዋ እጅጉን እያደገ መጣ። በአምስተኛው መቶ ክፍለ ዘመን የሮማ ኢምፓየር መውደቁን ተከትሎ ሕዝቦችን ከወረራ የመጠበቅ ኃላፊነት በጳጳሱ ላይ ወደቀ። ከክርስቶስ ልደት በኋላ በ600 ዓመተ ምህረት የሮም ካቶሊክ ቤተክርስቲያን በዓለም ደረጃ የሰፋፊ ግዛቶች ባለቤት ለመሆን በቃች። ከብዙ መቶ ዓመታት በፊት ሊቃነ ጳጳሳት የፓፓል ስቴት በመባል የሚታወቀውን ሰፊ የጣሊያን ግዛት ያስተዳድሩ ነበር። ነገር ግን በ19ኛው ክፍለ ዘመን ጣሊያን በአንድ መንግሥት ስር ስትጠቃለል የቤተ ክርስቲያኗ መሬቶች በሙሉ ተወሰዱ። ሊቃነ ጳጳሳቱም ሥልጣናቸውን አጡ። ይህንን ተከትሎ ቀላል የማይባል ግዛቷን በአዲሲቱ ጣሊያን ተነጠቀች። አብዛኛውን የጳጳሱን ግዛቶች ወደ ራሷ የጠቀለለችው ጣሊያን ሮምን ዋና መቀመጫው አደረገች። ይህንን የጣሊያን አንድነትና የግዛት ጥቅለላ በመቃወም ለአዲሱ የጣሊያን መንግሥት ዕውቅናን በመንፈግ ጳጳሳቱ ራሳቸውን የቫቲካን እስረኞች በማድረግ ከቫቲካን ቅጥሮች ሳይወጡ ለ60 ዓመታት ገደማ በእንቢተኝነታቸው ጸኑ። ለሚቀጥሉት 60 ዓመታትም
ሊቃነ ጳጳሳቱ ራሳቸውን በቫቲካን ግንብ ውስጥ ያሉ እስረኞች አድርገው በመቁጠር ከጣሊያን መንግስት ጋር ትልቅ ዲፕሎማሲያዊ ጦርነት ውስጥ ገቡ። ይህ የታሪክ ቁርሾ የተፈታው እንደ አውሮፓውያኑ አቆጣጠር በ1929 ነበር። የጣሊያኑ ጠቅላይ ሚኒስትር ቤኒቶ ሙሶሎኒና ርዕሰ ሊቃነ ጳጳሳት ፒዮስ 11ኛ ታሪካዊውን የላተራል ስምምነት ተፈራረሙ። በዚህ ስምምነት መሰረት ቫቲካን ሙሉ በሙሉ ነፃና ሉዓላዊ ሀገር ሆና ተወለደች። ጣሊያንም ለቀማችው መሬት ካሳን ከፈለች። ቫቲካን የራሷን ነፃነት ያስከበረችው በሰራዊት ብዛት ሳይሆን በሃይማኖታዊ ተጽዕኖዋና በጽኑ ዲፕሎማሲዋ ነበር። ቫቲካን እንደ ሀገር ከተመሰረተች 100 ዓመት ቢሆናት ነው። ቫቲካን በዓለም ላይ ብቸኛዋ በፍጹም የሚገዛ መንግስት ወይንም አብሶሉት ሞናርኪ ናት። ነገር ግን የምትገዛው በንጉስ አሊያም በንግስት አይደለም፣ በካቶሊክ ቤተክርስቲያን መሪ ማለትም በጳጳሱ ነው። የአሁኑ መሪ ጳጳስ ፍራንሲስ ናቸው። ሁሉንም ስልጣን የህግ የማውጣት፣ ፍርድ የመፍረድ፣ የማስተዳደርና የአስፈጻሚነት ስልጣንን በእጃቸው ጠቅልለው ይገኛሉ። የጳጳሱን ሥራ የሚያስተባብር ምክር ቤት ሲኖር ይህም የሮማን ኩሪያ ይባላል። ቫቲካን የራሷ የፖሊስ ኃይል፣ የራሷ የፖስታ ስርዓት አላት። የራሷ ባንክ እንዲሁም ጥቂት የሚባሉ የራሷ ወታደሮችም አሏት። የቫቲካን ቤተ መንግስት የጳጳሱ መኖሪያ ሲሆን ሆሊ ሲው ደግሞ ለሮማው ካቶሊክ ቤተክርስቲያን አስተዳደር የተሰጠው ስያሜ ነው። የሆሊ ሲው ስልጣን ግን ከቫቲካን ሲቲም አልፎ በመላው ዓለም በሚገኙ የካቶሊክ አማኞች ላይም ጭምር ነው። በጣሊያኗ ዋና ከተማ ሮም ሙሉ ለሙሉ ተከባ እንደ አንዲት አነስተኛ ሰፈር በቆዳ ስፋቷ አንሳ የምትገኘው ቫቲካን ሲቲ በዓለማችን በቆዳ ስፋቷም ሆነ በህዝብ ብዛቷ በጣም ሚጢጢዋ ሀገር ናት። ምናልባትም አገሪቷን እጆን ኪሶ ከተው በ40 ደቂቃ ውስጥ ወክ እያደረጉ በዋና በሯ ገብተው በጓሮዋ መውጣት ይችላሉ። የቆዳ ስፋቷ በዋሽንግተን ዲሲ ከሚገኘው ናሽናል ሞል በእጅጉ ያንሳል። በመካከለኛውና በአውሮፓው የህዳሴ ዘመን የተገነቡት ግንቦቿ አሁን ላይ ድንበሮቿ ሆነዋል። በቲበር ወንዝ ዳርቻ የምትገኘው ቫቲካን ጎረቤት ሀገሯ ኢጣሊያን ብቻ ስትሆን ከጣሊያን ጋር 3.4 ኪሎ ሜትር የሚሆን ድንበር ይዋሰናሉ። ቫቲካን የሚለው ስም የመጣው ሞንስ ቫቲካንስ ከተባለ ቫቲካን አቅራቢያ ከሚገኝ ኮረብታ ሲሆን በላቲን ቋንቋ ቫቴስ ማለት ነብይ ማለት ሲሆን ሃይማኖታዊ ቀኖናን የሚከተል የህግ ስርዓት ያላት አስገራሚ ሀገር ናት። በአራተኛው መቶ ክፍለ ዘመን የተገነባውና በ16ኛው ክፍለ ዘመን ህድሳት የተደረገለት ከሁሉም እጅግ አስደማሚው ህንፃዋ ደግሞ ሴንት ፒተርስ ባሲሊካ የሚባል ሲሆን ህንፃው የተገነባው በሐዋርያው ቅዱስ ጴጥሮስ የመቃብር ስፍራ ላይ ነው። ይህ ግሩም ህንፃ የዓለማችን በግዝፈቱ ሁለተኛው ሃይማኖታዊ ህንፃ ነው። አንዲት ሀገር የምትሆነው በባንዲራዋም ጭምር ነው። ባንዲራዋ በሁለት እኩል ቀጥታዊ ክፍሎች የተከፈለ ሲሆን ቢጫና ነጭ ቀለማትን ይዟል። ቢጫውና ነጩ ቀለም የወርቅና የብር ተምሳሌቶች ናቸው። በነጩ ክፍል ላይ ደግሞ በጥንቃቄ የተሰቀሉ ሁለት የተሻገሩ ቁልፎችና የጳጳሱ ዘውድ ወይንም ቲያራ ይታያሉ። እነዚህ ቁልፎች የመንግስተ ሰማያት ቁልፎች ይባላሉ። እንደ ካቶሊክ እምነት ኢየሱስ ክርስቶስ ለቅዱስ ጴጥሮስ የመንግስተ ሰማያት ቁልፎችን እሰጥሃለሁ፣ በምድር ያሰርከው በሰማይ የታሰረ ይሆናል ብሎ የሰጠው የተስፋ ቃል ማረጋገጫዎች ናቸው። የወርቁ ቁልፍ መንፈሳዊ ስልጣንን ሲያመለክት፣ የብሩ ቁልፍ ደግሞ ምድራዊ ስልጣንን ያሳያል። ሁለቱ ቁልፎች በቀይ ገመድ ተሳስረዋል። ይህም በሰማይና በምድር መካከል ያለውን የማይበጠስ ትስስር ያሳያል። ባንዲራው ብቻውን የሀገሪቱን መንፈሳዊ ተልእኮና ሰማያዊ ስልጣን ለዓለም የሚያውጅ ታላቅ የጥበብ ሥራ ነው።
አሁን ደግሞ ወደ ቫቲካን ሕያው ጋሻዎች እንለፍ። በቫቲካን አደባባዮች ላይ በቀለማት ያሸበረቀ ልክ እንደ መጫወቻ ካርት ወታደር የሚመስል ልብስን የለበሱ ጠባቂዎችን ታያላችሁ። እነዚህ የስዊዝ ጋርድ ይባላሉ። የደንብ ልብሳቸውን ዲዛይን ያደረገው ማይክል አንጀሎ ሲሆን ብዙ ሰው ልብሳቸውን አይቶ ተራ የክብር ዘበኞች ወይንም የቱሪስት መሳቢያ ይመስሉታል። እውነታው ግን ፈጽሞ የተለየ ነው። እነሱ በዓለም ላይ ካሉ እጅግ አደገኛ፣ ታማኝና በከፍተኛ ደረጃ የሰለጠኑ ልዩ ኮማንዶዎች መካከል ዋነኞቹ ናቸው። የእነዚህ ወታደሮች ታሪክ የተጀመረው እንደ አውሮፓውያኑ አቆጣጠር በ1506 በጳጳስ ጁልየስ ሁለተኛ ዘመን ነበር። በዚያን ዘመን የስዊዘርላንድ ወታደሮች በአውሮፓ ውስጥ በታማኝነታቸው በጽናታቸውና በጭካኔ በሚያደርጉት የጦር ሜዳ ውጊያ ስማቸው የናኘ ነበር። የዚህ ሰራዊት የጀግንነትና የታማኝነት ታሪክ በደም በደመቀ መልኩ የተጻፈው ግን እንደ አውሮፓውያኑ አቆጣጠር ግንቦት 6 ቀን 1527 ነበር። ታላቁ የሮማን ኢምፓየር ሰራዊት ሮም ከተማን በወረረበት ወቅት 20,000 የሚጠጉ ጨካኝ ወታደሮችን የቫቲካንን ግንብ እንዲሰብሩ አደረገ። በወቅቱ ርዕሰ ሊቃነ ጳጳሳት ክሌመንት ሰባተኛን ለመጠበቅ የቆሙት 189 የስዊዝ ጋርድ ወታደሮች ብቻ ነበሩ። ጠላት በቁጥሩ እጅግ ቢበልጥም ወታደሮቹ ፍርሃት ሳያሸንፋቸው ሕይወታቸውን አሳልፈው ለመስጠት ወሰኑ። ከ189 ወታደሮች ውስጥ 147ቱ በቅዱስ ጴጥሮስ ባሲሊካ ደረጃዎች ላይ ተሰልፈው እስከ መጨረሻው ጠብታ ደማቸውን አፍስሰው በጀግንነት ወደቁ። ይህ ታላቅ መስዋዕትነት የቀሩት 42 ወታደሮች ጳጳሱን በሚስጥር መተላለፊያ ግንብ በኩል ወደ ካስቴል ሴንት አንጀሎ ምሽግ በሰላም እንዲያሸሹት ወሳኝ የሰዓት ልዩነትን ፈጠረ። ከዛን ጊዜ ጀምሮ የስዊዝ ጋርዶች የጳጳሱ ብቸኛና የማይደፈር ታማኝ ጠባቂ ሆነው ቀጠሉ። ዛሬ የስዊዝ ጋርድ አባል ለመሆን በጣም ከባድ የሆኑ መስፈርቶችን ማሟላትን ይጠይቃል። አንድ ወታደር የግድ የስዊዘርላንድ ዜጋ፣ የካቶሊክ እምነት ተከታይና ያላገባ፣ ዕድሜውም በ19 እና በ30 መካከል መሆን አለበት። ቁመቱ ቢያንስ 1 ሜትር ከ74 ሳንቲሜትር እና የስዊዘርላንድን ወታደራዊ መሰረታዊ ስልጠናን በብቃት ያጠናቀቀ መሆን ይኖርበታል። እነዚህን መስፈርቶች የሚያሟሉት የስዊዝ ጋርዱ አባል ለመሆን ማመልከት ይችላሉ። ተሳክቶ የክብር ዘቡን ለተቀላቀሉትም የኮንትራት ጊዜያቸው ከ2 እስከ 25 ዓመት ነው። በእነዚህ የኮንትራት ዓመታትም የቫቲካን ዜጋ ይሆናሉ። ኮንትራታቸው እንዳለቀ ቫቲካን ዜግነታቸውም እዛው ላይ ያበቃል። የስዊዝ ጋርድ በዓለማችን ከሚገኙ ጦሮች በቁጥሩ በጣም አነስተኛው የጦር ኃይል ነው። በመሆኑም ሀገሪቱን ከውጭ ጠላት የመጠበቅ ኃላፊነት ሙሉ በሙሉ የጣሊያን መንግስት ላይ ነው። እነዚህ የስዊዝ ጋርድ ወታደሮች በእጃቸው ሃልበርድ የተባለ የጥንት ረጅም ጦር ይዘው ቢቆሙም ከባህላዊ ልብሳቸው ስር ግን እጅግ ዘመናዊ የሆኑ የኦስትሪያና የስዊዘርላንድ ሰራሽ ሽጉጦችንና አውቶማቲክ ጠመንጃዎችን በስውር የታጠቁ ናቸው። በጸረ ሽብርተኝነት፣ በቪአይፒ ጥበቃ፣ በስውር ውጊያና በማርሻል አርት የላቀ ስልጠና ያላቸው ሲሆን ሕይወታቸውን ለጳጳሱ አሳልፈው ለመስጠት በየዓመቱ በግንቦት 6 ቀን በታላቅ ስነ ስርዓት ቃለ መሐላን ይፈጽማሉ። ከጳጳሱ ደህንነት እኩል በተጠንቀቅ የሚጠብቁት የቫቲካን የሚስጥር መዝገብ ቤት ወይንም ቫቲካን ሴክሬት አርካይቭስን ነው። የሰው ልጅን ታሪክ፣ ሃይማኖትና መጻኤ ዕድል ሊቀይሩ የሚችሉ ታላላቅ ሚስጥራት ተቆልፈው ያሉት በዓለም እምብርት በቅድስት ሀገር ቫቲካን ከምድር በታች ነው። እዚህ ከምድር በታች ባሉት ጥልቅ ክፍሎች ውስጥ ከ85 ኪሎ ሜትር በላይ የሚረዝሙ የመደርደሪያ መስመሮች አሉ። በእነዚያ መደርደሪያዎች ላይ የሰው ልጅን የታሪክ፣ የሃይማኖት ሚስጥራትና ምናልባትም የዓለምን ዕጣ ፈንታ ሊቀይሩ የሚችሉ ሚስጥራዊ ሰነዶች ተቀምጠዋል። በይፋ የቫቲካን ሐዋርያው መዝገብ ቤት ተብሎ ወደሚጠራውና ማንም ተራ ሰው በቀላሉ ሊረግጠው ወደማይችለው
የዚህ ስውር ዓለም ምስጢራዊ በሮች ዘልቀን ልንገባ ነው። ከባዕዳን ፍጥረታት ወይንም ኤሊየንስ ጋር የተደረጉ ምስጢራዊ ግንኙነቶች፣ ያለፈውን ታሪክ ማየት የሚያስችሉ የቪዲዮ ማሽኖችና የዓለምን ሃይማኖት ሙሉ በሙሉ ሊያፈርሱ የሚችሉ ድብቅ ወንጌላት እዚህ አሉ ይባላል። ይህ መዝገብ ቤት የተመሰረተው እንደ አውሮፓውያኑ አቆጣጠር በ1612 በሊቃነ ጳጳስ ጳውሎስ አምስተኛ አማካኝነት ነበር። ለዘመናት ሙሉ በሙሉ ለሕዝብ ዝግ የነበረ ሲሆን የቤተ ክርስቲያኗ የግል ንብረት ተደርጎ ነው የሚወሰደው። እስኪ ያስቡት፣ በዓለማችን ላይ የተከሰቱ ጦርነቶች፣ የነገስታት መውደቅና መነሳት፣ የሳይንስ ሊቃውንት ስደት፣ ሁሉም እዚህ ክፍል ውስጥ በደብዳቤና በሰነድ ተመዝግበው ይገኛሉ። ለምሳሌ ታዋቂው ሳይንቲስት ጋሊሊዮ ጋሊሊ መሬት በፀሐይ ዙሪያ ነው የምትዞረው ብሎ በመናገሩ ምክንያት በቫቲካን ፍርድ ቤት የቀረበበትና የተፈረደበት የፍርድ ሂደት ሙሉ ሰነዱ የሚገኘው እዚሁ መዝገብ ቤት ውስጥ ነው። ሳይንቲስቱ በቁም እስራት እንዲቀጣ የተወሰነበት ያ ታሪካዊ ሰነድ የቤተ ክርስቲያንን እና የሳይንስን የዘመናት ፍልሚያ በጉልህ ያሳያል። ነገር ግን ይሄ ገና ጅምሩ ነው። የዓለምን ሕዝብ ትኩረት የሳበው ይፋ የሆኑት ታሪካዊ ሰነዶች አይደሉም። ይልቁንም እዚያ ውስጥ ተደብቀው ይገኛሉ ተብለው የሚታመኑትና በሴራ ትንታኔዎች ወይንም ኮንስፓይረሲ ቲዮሪስ የሚወሩት ሚስጥሮች ናቸው። ብዙዎች ቫቲካን ስለ ባዕዳን ፍጥረታት ምን ታውቃለች ብለው ይጠይቃሉ። መልሱ ግን ከምናስበው በላይ የሚል ነው። በተለይ በፈረንሳይ በጣሊያንና በደቡብ አሜሪካ የተከሰቱ በርካታ የዩፎ የመውደቅ ታሪኮችና ሚስጥራዊ ሰነዶች መጀመሪያ የደረሱት ለቫቲካን መዝገብ ቤት ነው እየተባለ ይወራል። ይህ ታሪክ የሚጀምረው በ1960ዎቹ ውስጥ ነው። ፔሌግሪኖ ኤርኔቲ የተባሉ የጣሊያን ካቶሊክ መነኩሴና ታዋቂ ሳይንቲስት ያለፈውን ታሪክ በድምጽና በምስል መቅረጽ የሚያስችል ማሽን ሰርተናል አሉ። ማሽኑም ክሮኖቪዘር ይባላል። እንደሳቸው አባባል ማሽኑ የሚሰራው የሰው ልጅ ባለፈው ዘመን የፈጠረው የድምጽና የብርሃን ሞገድ በጠፈር ውስጥ አይጠፋም በሚል ሳይንሳዊ ሕግ ላይ ነው። በዚህ ማሽን በመጠቀም መነኩሴው የሮማው ታላቅ ፈላስፋ ሴሴሮ ሲናገር፣ እንዲሁም ከሁሉም በላይ ደግሞ ኢየሱስ ክርስቶስ በመስቀል ላይ ሆኖ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ሲጸልይ በቪዲዮ በአይናቸው ማየታቸውን ተናገሩ። የክርስቶስን ፎቶግራፍ ጭምርም ይፋ አደረጉት። ነገር ግን ብዙም ሳይቆይ ማሽኑ በሊቃነ ጳጳሱ ትዕዛዝ እንዲበታተን ተደረገ። ምክንያቱም ማሽኑ ክፉ ሰዎች እጅ ቢገባ የሰዎችን የግል ምስጢር ብቻ ሳይሆን የዓለምን ታሪክ ሊያናጋ ስለሚችል ነው። አሁን ላይ የዚህ ማሽን ሙሉ ዲዛይኑ፣ ሰነዱና የተረፉት ክፍሎች በቫቲካን ምስጢራዊ መዝገብ ቤት በጥብቅ ቁልፍ ስር ተጠብቀው እንደሚገኙ በሰፊው ይታመናል። ታዲያ ይህ ሁሉ ወሬና እውነት የሚገኝበት ቦታ ከሆነ ስለምን ተመራማሪዎች ገብተው አያጠኑትም ይባል ይሆናል። እውነታው ግን መዝገብ ቤቱ ሙሉ በሙሉ ዝግ አለመሆኑ ነው። ነገር ግን እዚያ ለመግባት የሚጠይቀው መስፈርት ከማዕበል የጠነከረ ነው። አንድ ሰው እዚያ ለመግባት በመጀመሪያ ታዋቂና ዕውቅና ያለው ፕሮፌሰር ወይንም ከፍተኛ ተመራማሪ መሆን አለበት። የትኛውን ሰነድ ማንበብ እንደሚፈልግም አስቀድሞ በትክክል ማመልከት ይኖርበታል። ወደ ውስጥ ሲገባም ምንም አይነት ስልክ፣ ካሜራም ወይም እስክሪብቶ መያዝ አይፈቀድለትም። የቫቲካን ምስጢራዊ መዝገብ ቤት የሰው ልጅ የጥበብ የታሪክና የእምነት ማከማቻ ብቻ አይደለም። የሰው ልጅ ዘመናትን የተሻገረ የድብቅነት ፍላጎት ማሳያም ጭምር ነው። ምናልባትም በእነዚያ ጨለማ ክፍሎች ውስጥ ያሉትን ሰነዶች ዓለም ሙሉ በሙሉ ብታያቸው ስለ ሃይማኖት፣ ስለ ታሪክና ስለ ራሳችን ያለን እይታ ሙሉ በሙሉ ሊቀየር ይችላል። ወይንስ ደግሞ እዚያ ውስጥ ምንም የተደበቀ አስደንጋጭ ነገር የለም? ምርጫውን ለእናንተ እተዋለሁ። እናንተስ ምን ታስባላችሁ? በቫቲካን ምድር በታች በእርግጥ ምን ተደብቆ ሊሆን ይችላል? ያላችሁን አስተያየት በኮሜንት መስጫው ውስጥ አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። በሚቀጥለው አስደናቂ ቪዲዮም እስከምንገናኝ ቸር ሰንብቱ።